ወደዚህኛው ልብስ ሲሄድ ደግሞ እንግዲህ ከነዚህ ዲዛይኖች ትንሽ ለየት የሚያደርገው አለ። እንደዚህ እንደምታዩት ከለሩ ፈርጥ የገባበት እዚህ ጋር ደግሞ ወጣ ብሎ የሄደበት ማጀቢያዎቹ በጣም ነው የሚያምሩት። ፈርጡ እንግዲህ እንደዚህ ነው የገባው። እኛ ፈርጥ ስናረግ ሁሌም ቆንጆ በሆነ መንገድና ስትሬቱን ጠብቀን ዲቴል ነው እናረጋው ማለት ነው። እንደምታዩት ይህ ሽፎን በጣም ነው የሚያምረው። ባለ አንድ ከሽከሽ ነው። በጣም ነው የምታምር። ቢጫ ናት፣ ወርቃማ ጎልድ ውስጥ አላት። እዚህ ጋር ደግሞ ቢጫው በወርቃማ ያለቀ ነው። በጣም የምታምር ቀሚስ ናት። ዙሪያውን ደግሞ ስትሰፋና ከውስጥ ገበርና መነን ሆኖ ሲያልቅ ቆንጆ ልብስ ናት ማለት ነው። ብትንደላውን ደግሞ ደህና ቆያችሁኝ። ሂዊ ሀበሻ ነኝ። በፊት በቱጃኒና አድራሽ ሚዲያ ነበር የምታውቁኝ። አሁን ደግሞ በራሴ ዩቲዩብ ብቅ ብያለሁ ማለት ነው። የተሰሩና ያልተሰሩበትን ነዶዎችን ማሳያችሁ ይሆናል። ከኔ ጋር ቆዩ እላለሁ። እሺ ወደዚህ ልብስ ስናልፍ እንግዲህ እንደምታዩት አጭር ነው። ከዛ በጣም አጠር ያለ ልብስ ነው። ያው እንደየቁመቱ ወይም ደግሞ አጠር ያለ ለሚፈልግ ሰው ነው ማለት ነው። አንገቱ እንደምታዩት 4 ማዕዘን ቪ ነው። እጅየው እንደምታዩት ደግሞ እንደዚህ ዝርግፍ ነው ማለት ነው። በዚህ መንገድ ነው ቆንጆ ነው የተሰራው። ወገቡ ላስቲክ ነው። ሹራብ ስራ ነው የሚባለው። ፈርጡ ደግሞ የተቀመጠበት መንገድ በጣም ነው የሚያምረው። ከለሮቹ ራሱን ችለው የመጡ የተሰሩበት መንገድ ያምራል። እዚህ ጋር ደግሞ ፈርጡ የገቡበት መንገድ በጣም ነው የሚያምረው። እንግዲህ እንደምታዩት ዲቴል ነው ፈርጦቹ የገቡት። በጣም የሚያምር ልብስ ነው። ለተለያዩ ፕሮግራማችሁ የምታምሩበት ልብስ ነው። የምዘንጡበት ቆንጆ የሚያደርጋችሁ ልብስ ነው። ዋጋውም ተመሳሳይ ነው። አልቆለት 28,000 ብር ድረስ ቆንጆ ነው ተሰርቶ ያልቃል ማለት ነው። ወደ ቀጣዩ ልብስ ሄድ ደግሞ እንደምታዩት እዚህ ጋር ቤልት አለ ማለት ቀበቶ አለው። እዚህ ጋር ደግሞ እንደምታዩት እንደዛ ተመሳሳይ ነው። እጅየው ዝርግፍ ነው። ልዩነታቸው የቁመት ነው ማለት ነው። ከለራቸው ፈርጣቸው እንግዲህ እናንተ በምታዩት መንገድ ነው። ያው ደግሞ የፈርጥ ልብስ ሲሰሩ ደግሞ 5 አርብ ነው ማለት ነው። ልብሶቻቸው እንደኔ እንደለበስኩት እንደምታዩት ባለ 5 አርብ ነው የሚሆኑት። መነናቸው ደግሞ ጥልፉን እንዲሸከምና ፈርጡን እንዲሸከም ሆኖ ነው የተሰራው ማለት ነው። መነናቸው ባለ 3 አይና እንዲሁም ባለ 2 አይና እንደየሰው ፍላጎቱ መሰራት ይችላል። በጣም ቆንጆ ልብስ ነው። እንደዚህ እንደምታዩት ቆንጆ ነው ተሰርቷል ማለት ነው። ለተለያዩ ፕሮግራሞች ቆንጆ ትሆኑበታላችሁ፣ ታምሩበታላችሁ፣ ትዘንጡበታላችሁ። በፈለጋችሁትም ዲዛይን እና ከለር እኛን ብትሰጡና እኛ ቆንጆ አድርገን እንሰራለን ማለት ነው። አልቆለት 28,000 ብር ድረስ ቆንጆ ነው ይሰራል ማለት ነው። ወደ ቀጣዩ ልብስ ስንሄድ ደግሞ ያው ዋጋው እንደዛ ነው እንደነገርኳችሁ ነው ማለት ነው። በጣም የምታምሩበትና የምትዘንጡበት ልብስ ነው ማለት ነው። በዚህ መንገድ ቆንጆ ነው ተሰርቷል። ቆንጆ ልብስ ነው። 5 አርብ ነው። እንደዚህ ለቀቅ ብሎ ነው የሚለበሰው። በጣም ቆንጆ ልብስ ነው ማለት ነው። ዋጋቸው ተመሳሳይ 28,000 ብር ድረስ ይሰራል። ወደዚህኛው ልብስ ሲሄድ ደግሞ እንግዲህ ከነዚህ ዲዛይኖች ትንሽ ለየት የሚያደርገው አለ። እንደዚህ እንደምታዩት ከለሩ ፈርጥ የገባበት እዚህ ጋር ደግሞ ወጣ ብሎ የሄደበት ማጀቢያዎቹ በጣም ነው የሚያምሩት። ፈርጡ እንግዲህ እንደዚህ ነው የገባው። እኛ ፈርጥ ስናረግ ሁሌም ቆንጆ በሆነ መንገድና ስትሬቱን ጠብቀን ዲቴል ነው የምናረገው ማለት ነው። ፈርጦች ደግሞ በዛ ሲሉ የተለየ ውበት አለው። በተለይ ለቀለበት፣ ለሽምግልና፣ ለተለያዩ ፕሮግራሞች ቆንጆ ትሆኑበታላችሁ ማለት ነው። አንገቱ ደግሞ በዚህ መንገድ ተሰርቷል። ኦ ሆኖ ጠበብ ያለ ኦ ነው። ዲዛይኑ ደግሞ ከዚህ ጋር ኦቪ በሚመስል መንገድ ነው የሄደው። መስቀሎቹ ከዚህ ጋር ቀበቶው ደግሞ አልቆለት የተሰራ ነው። ከኋላው ጥቅጥቅ ነው። ከፊት ደግሞ በዚህ መንገድ እንግዲህ ሽንሽኑ ነው ባለቀበቶ እንግዲህ አይተናነቅም። ለየት ያለ አሰራር ነው። እዚህ ጋር ደግሞ ቀጠሉ ነው። ካፕል ነው። ፈርጦችና እጅዬ አምባር የገባበት ዲዛይን ልክ እንደኔ በጣም ነው የሚያምር። ያናጠር ብሎ የኔ ጋር ደግሞ ረዘም ብሎ ነው ማለት ነው። በጣም ቆንጆ ነው የተሰሩት። እዚህ ጋር ደግሞ እንግዲህ የተቀመጡ ልብሶች ማሳያችሁ ይሆናል። እንደየስራቸው እንደየአይነታቸው በከለራቸው አሳያችኋለሁ ማለት ነው። ወደዚህኛው ልብስ ሳልፍ እንግዲህ ወራጅ ልብስ ነው። በዚህ መንገድ እንደምታዩት ወራጅ ልብስ ነው ማለት ነው። ከለሩ ደግሞ ወይን ጠጅና እንዲሁም ሌላ ከለር ብዙ ፈዘዝ ያሉ ከለሮች አሉት። በጣም ነው የሚያምር። ከለራቸው ለየት ያለ ነው። እንደዚህ 5 አርብ ነው እንደምታዩት። በጣም ቆንጆ ነው የተሰራ። መስቀሉ ለየት ያለ ነው። እዚህ ጋር ደግሞ ወጣ ብሎ ማጀባ የሚመስሉ መስቀሎች ተሰርተውበታል ማለት ነው። እንደዚህም እንደምታዩት ወገቡ ሽንሽን ነው። ከኋላ ደግሞ ጥቅጥቅ ነው ማለት ነው። በወራጁ ነው እንግዲህ እንደዚህ በጣም ነው የሚያምረው። አንገቱ ደግሞ የተሰራበት መንገድ
ሆኖ ቪ ነው ማለት ነው። እንደዚህ እንደምታዩት እጅየው ደግሞ እንደኔ ካፕል ነው ማለት ነው። ቅጥል ነው። እዚህ ጋር አምባር ነው። በጣም ነው የሚያምረው። እነዚህ ሲሰሩ እኔ እንደለበስኩት አይነት ነው። በጣም ቆንጆ ነው የሚሆነው። ዋጋው አልቆለት 28,000 ብር ድረስ ቆንጆ ነው ተሰርቶ አልቆለት ከነነጠላው ከነጥልፉ ከነፈርጡ ማለት ነው። ቆንጆ ነው። ለተለያዩ ፕሮግራሞች የምታምሩበትና የምትዘንጡበት ልብስ ነው። በዚህ መንገድ ከለርም ቀይራችሁ ከፈለጋችሁ እኛ ቆንጆ አድርገን መስራት እንችላለን። እንደየከለሩ እንደየፈርጥ አገባቡ ቆንጆ አድርገን ሰርተን እኛን ለምትፈልጉት ፕሮግራም የምታምሩበት ይሆናል ማለት ነው። እዘዙና እኛ ቆንጆ እያደረግን እየሰራን እናቀርባለን። እሺ ወደ ቀጣዩ ልብስ ሄድ ደግሞ እንደምታዩት ፈርጡ ከለሮቹ በጣም የሚያምር ልብስ ነው ማለት ነው። በዚህ መንገድ ነው የሰራነው። ይሄው እንደምታዩት ነው። ይሄ ደግሞ ወራጅ አይደለም ባለማስታርብ ሆኖ እዚህ ጋር እንደዚህ በዚህ መንገድ ነው የተሰራው። ከለሮቹ ፈርጦቹ የገቡበት መንገድ በጣም ነው የሚያምረው። እንደዚህ በዚህ መንገድ ተሰርቷል ማለት ነው። በጣም ቆንጆዬ ከለር አለው። እዚህ ጋር ደግሞ እንደምታዩት ወገቡ ጋር ያለቀባት እዚህ ጋር ደግሞ ቀበቶ አለው ማለት ነው። ወገቡ ጋር አብሮ ያለቀ ነው። አንገቱ ደግሞ 4 ማዕዘን ቪ ነው። ከኋላ ደግሞ በዚፕ ነው ማለት ነው። እንደምታዩት ቆንጆ ነው ተሰርቷል። እጅየውም እንደምታዩት ካፕል አሰራር ነው። ይሄን አሰራር ሰው በጣም እየወደደው ነው። ከኋላ ደግሞ እንዳይሰፋችሁ እንዳይጠባችሁ የሚያደርግ ጥቅጥቅ ሽንሽን አሰራር አለ ማለት ነው። ስለዚህ ይጠበኛል ብሎ መጨነቅም የለባችሁም። በዚህ መንገድ ቆንጆ ሆኖ ከነውፍረት ሸነሳ ይዝሽ ቆንጆ ሆኖ ይሰራል ማለት ነው። እንደዚህ ሲሆን ደግሞ ያምራል ማለት ነው። ባለ 5 አርብ ነው። ዋጋው አልቆለት 25,000 ብር ድረስ ቆንጆ ሆኖ ተሰርቶ እንሰራለን ማለት ነው። በዚህ መንገድ እንሰራለን። ወደዚህ ልብስ ሲሄድ ደግሞ እንደምታዩት ባለ 5 አርብ ነው ማለት ነው። በፈርጥ ያለቀ ነው። ከታች እንደምታዩት መስቀሎቹ አበባ በሚመስል መንገድ ነው የገቡት። በጣም ነው የሚያምረው። ከለሮቹ ራሱ በጣም ነው የሚያምሩት። ከወገብ በላይ ደግሞ እንደዚህ ቤልቱ አብሮ አልቆ መስቀሎቹና ይሄ ደግሞ አንገቱ ኦቭ በሚመስል መንገድ ቅርጹ የወጣበት መንገድ የአንገቱን በጣም ነው የወደድኩት። እንደዚህ አይነት ቅርጽ አለው አንገቱ ማለት ነው። ፈርጦቹ ሁሌ እንደምላችሁ አገባባቸው በጣም ነው የሚያምሩት። የገቡበት መንገድ ቆንጆ ነው። ፈርጦቹ የልብሱ ከለር ደግሞ ለየት ያለና ወጣ ያለ ነው ማለት ነው። ሁሌ ከምታዩት የልብስ ዲዛይንም ሆነ ከለር ይለያል ማለት ነው። እንደዚህ እንደምታዩት የአንገቱ ዲዛይን እጅየው ደግሞ በዚህ መንገድ አልቋል ማለት ነው። እንደዚህ ነው የተሰራው። ሽንሽን ነው ከዚህ አካባቢ ማለት ነው። ተቀጥሎ ተሽንሽኖ ነው የሚሰራው። እዚህ ጋር ደግሞ ጥልፍና ጥብቅ ሲያደርግ እኔ እንዳደረኩት በጣም ያምራል ማለት ነው። ልብሶቹ ከቀን በቀን በጣም እያማሩ እየተዋቡ ሰፋኝ ለምሳሌ ወፍራም ሰው እንደዚህ አይነት ጥብብ ብሎ ሻፒ መልበስ አይችልም። ነገር ግን ከኋላው እንደዚህ በእንዲለብሱ ጥቅጥቅ ሰፋ ያለ እንደየልኬታቸው እንዲለብሱ ሆኖ ቆንጆ ሆኖ ተሰርቷል ማለት ነው። በጣም የሚያምር ልብስ ነው። ይሄ ልብስ እንግዲህ አልቆለት 38,000 ብር ድረስ ቆንጆ ሆኖ ተሰርቶ ከነነጠላው ከነጥልፉ በጣም የሚያምር ልብስ ነው። ዘዙና እኛ ቆንጆ አድርገን ሰርተን ከለርም ቀይራችሁ ዲዛይኑም ተቀይሮ ከፈለጋችሁ በዚህ መንገድ መሰራት ይችላል ማለት ነው። እሱ የእናንተ ፍላጎት ነው። ዚፕም አለው ከጀርባ በጣም ቆንጆ ልብስ ነው። አልቆለት 38,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙና ወደዚህኛው ልብስ ሳልፍ ደግሞ እንግዲህ እንደምታዩት ሁሌ እንደምላችሁ ባለ 5 አርብ ናቸው። የፈርጥ ስራዎች በጣም ቆንጆ ናቸው። ይሄ ከለር ደግሞ በጣም ነው የሚያምረው። እንግዲህ ፍዝዝ ያለ ሆኖ ግን ውበት ያለው ፈርጦ ያሳመረው ልብስ ነው። አንገቱ ደግሞ እንደዚህ እንደምታዩት ኦቪ በሚመስል መንገድ ተሰርቷል። እጅየው ደግሞ እንደዚህ እንደምታዩት ከዚህ ጋር ተጣብቆ ያለቀለት ጥልፍ ያለው ነው። ያው እንደየከስተመሮቻችን ፍላጎት ነው ማለት ነው። በጣም ቆንጆ ልብስ ነው። እዚህ ጋር ደግሞ ወጣ ብሎ የሄደበት መንገድ ዲዛይኑ በጣም ነው የሚያምር። ባለ 5 አርብ ነው ማለት ነው ልብሱ። በጣም ቆንጆ ነው። 2 አይና 3 አይና አንዱም የፈለጋችሁትን ከበደን የሚሉም አሉ። 3 አይና 2 አይናም አለ። ግን ቆንጆ ነው ለፈርጥ ልብስ ማለት ነው። መሸከም ይችላል። ፈርጡን ጥልፉን መሸከም ይችላል። እንደዛ ሲሆን አሁን ደግሞ ከበደን ፈርጡና ጥልፉ ለምትሉት በጣም ቅልል እያለ ነው የመጣው። ስስ እየሆነ ነው ሄደው ማለት ነው። ጥልፉ ጥንቅቅ ብሎ ነው የሚሰራው። እንደምታዩት ቆንጆ ልብስ ነው። ዋጋው ደግሞ በጣም አሪፍ ነው። ከኋላ ደግሞ እንደዚህ ጥቅጥቅ ነው። በዚህ ያለቀ ነው። እንደየሳይዛችሁ ቆንጆ ሆኖ ይሰራል። ከለርም ተቀይሮ ዲዛይኑን መጠቀም እንችላለን ማለት ነው። በጣም ቆንጆ ልብስ ነው። አልቆለት 25,000 ብር ድረስ ከነነጠላው ተጠልፎ በጣም ቆንጆ ሆኖ
5 ብር ድረስ እንሰራለን ማለት ነው። እሱ የእናንተ ፍላጎትና ምርጫ ነው። እዚህ ካሳየዋችሁ የወደዳችሁትና የመረጣችሁትን እያዘዛችሁኝ እኔ ደግሞ ሌላም ዲዛይን ከፈለጋችሁ ቆንጆ አድርገን ሰርተን እናቀርባለን። ለተለያዩ ፕሮግራማችሁ እንደዚህ የምታምሩበት ልብስ ነው እዘዙና ቆንጆ አድርገን ሰርተን እናቀርባለን ማለት ነው። አሁን ደግሞ ማሳያችሁ ወደ ሽፎኖችንም እሰራለሁ ማለት ነው። እንደምታዩት ይህ ሽፎን በጣም ነው የሚያምረው። ባለ አንድ ከሽከሽ ነው። ከሽከሽ ወደ ውጭ ወጣ ነው፣ አጭር ነው። እዚህ ጋር ደግሞ እጅየው የተሰራበት መንገድ በጣም ነው የሚያምር። ጥቅጥቅ ነው፣ ተጠቅጥቆ ያለቀ ነው ማለት ነው። እዚህ ጋር እጅየው፣ አንገቱ ደግሞ እንደዚህ ኖርማል ቢ ነው። በዚህ መንገድ ነው ሽንሽን ነው ወገቡ ማለት ነው። በጣም ነው የሚያምረው። ባለ አንድ ከሽከሽ ነው። ባለ ሁለት ከሽከሽም አለ። ዋጋ አልቆለት ከነነጠላው ዋጋ አልቆለት 7500 ድረስ ቆንጆ አድርገን ሰርተን እናቀርባለን። ወደዚህኛው ሽፎን ሳልፍ ደግሞ ይህ ሽፎን እንደምታዩት አንገቱ ቪ 4 ማዕዘን ቪ ነው። እዚህ ጋር ደግሞ ጥቅጥቅ አለው ማለት ነው። እንደዚህ በዚህ መንገድ። ይሄ ደግሞ ሽንሽን ነው። እዚህ ጋር ልብሱ ደግሞ ባለ ብልጭልጭ ነው። ብልጭልጭ ደግሞ የማይፈልጋለ ማለት ነው። እሱ የእናንተ ፍላጎት ነው። በጣም ነው የሚያምር። ከኋላ ደግሞ ማሰሪያ ያለው በዚህ መንገድ ቆንጆ አድርገን ሰርተነዋል ማለት ነው። እናንተ የፈለጋችሁትን ከለር እና ዲዛይን እየመረጣችሁ እኛ ቆንጆ አድርገን እንሰራለን። እጅየው ረዥም ነው፣ የቀድሞ አጭር ነበር እንደዚህ እና መጨረሻ ላይ ላስቲክ ነው ማለት ነው። በዚህ መንገድ ነው የተሰራው። ከኋላ ደግሞ እንደዚህ አይነት ማዘብ ያለው ማለት ነው ማሰሪያ። እንደዛ ሲሆን ደግሞ ልብሱ ቆንጆ ይሆናል። ነጠላውን ደግሞ ከዚህ ሰፋ ባለው ቀለም ነጠላውን አስገብተን ወይ ጠልፈን ወይ አሸምነን ቆንጆ አድርገን ሰርተን እናቀርባለን። ዋጋ አልቆለት 8000 ብር ድረስ። እነዚህ ብልጭልጭ አላቸው 8000 ብር ድረስ ነው የምንሰራው። እናንተ የፈለጋችሁትን እየመረጣችሁ ዝዙና እኛ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። ወደ ቀጣዩ ሽፎን ሰድ ደግሞ እንደምታዩት ከለሩ በጣም ነው የሚያምር። ሁለት አይነት ከለር ነው ያለው፣ አንዱ አለ ማለት ነው። እንደዚህ ባለ አንድ ሽንሽን ነው። ሽንሽኑ ደግሞ ወደ ውስጥ የገባ ነው ማለት ነው። እንደዚህ የሚያምር ቀለም አለው፣ ደስ ይላል። ይሄ ልብስ ደግሞ እጅየው ደግሞ በዚህ እንደዚህ መንገድ ተሰርቷል ማለት ነው። እዚህ ጋር አጭር ናት። አንገቱ ደግሞ ኦኖ ጠበብ ያለ ኦኖ የተፈለገው። ከኋላ ዚፕ ነው። እንደዚህ ቆንጆ አድርገን ሰርተነዋል ማለት ነው። ማዘብ ያለው እንደዛ ሲሆን ደግሞ ልብሱ ቆንጆ ይሆናል። በጣም የሚያምር ልብስ ነው። የፈለጋችሁትን ዲዛይን ሽፎን እየመረጣችሁ እኛ ቆንጆ አድርገን ሰርተን እናቀርባለን። የዚህ ልብስ እንግዲህ አልቆለት 7500 ብር ነው። ብልጭልጭ ያለው ደግሞ 8000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ከነጠላው እናንተ የመረጣችሁትና የፈለጋችሁትን እዘዙና እኛ እናቀርባለን ማለት ነው። እሺ እንግዲህ የተሰሩ ልብሶችና ሽፎኖችን አሳየዋችሁ። አሁን ደግሞ ወደ ብትን ልብሶች የተወሰኑ አሳያችኋለሁ ማለት ነው። እሺ እንደምታዩት እቺ ልብስ በጣም ነው የምታምር። ቢጫ ናት፣ ወርቃማ ጎልድ ውስጥ አላት። እዚህ ጋር ደግሞ ቢጫው በወርቃማ ያለቀ ነው። በጣም የምታምር ቀሚስ ናት። ዙሪያውን ደግሞ ስትሰፋና ከውስጥ ገበርና መነን ሆኖ ሲያልቅ ቆንጆ ልብስ ናት ማለት ነው። ነጠላውን ደግሞ ላሳያችሁ። ነጠላው ከቀሚሱ ያልተናነሰ ጥለት ገብቶበታል ማለት ነው። በዚህ መንገድ ቆንጆ ነው ያለቀው። ስፋቱ፣ ሳይዙ፣ ወርዱ በጣም ነው የሚያምር። ቆንጆ ነጠላ ነው ማለት ነው። እንደዚህ ተደርጎ ጣል ተደርጎ ሲለበስ የተለየ ውበት አለው ማለት ነው ከቀሚሱ ጋር። በጣም ቆንጆ ቀሚስ ነው። እዘዙነ። ዋጋውም በጣም ቆንጆ ነው። ዋጋ አልቆለት 13000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እናንተ ማዘዝ ነው የሚጠበቅባችሁ። የአንገት ዲዛይኑ ኦቢ ተላላፊ፣ እጅየው ዝርግፍ፣ እጅየ ሙሉ ወይም እንደዚህ ካፕል አሰራር የፈለጋችሁትን ዲዛይን መርጣችሁ እኛ ቆንጆ አድርገን ሰርተን እናቀርባለን ማለት ነው። እዘዙነ። ቆንጆ ልብስ ነው። ወደ ቀጣዩ ልብስ ሄድ ደግሞ እንደምታዩት ፒንክ ነች። በጣም የምታምር ናት። በጣም አበባ በምትመስል እንቆጣጣሽ እየደረሰ ስለሆነ እንደዚህ አይነት ከለራቸው ቢጫ ባይሆንም እንደዚህ አይነት ልብሶች ያው እንቆጣጣሽን ነው የሚያሳዩንና በጣም ነው የሚያምር። ዳርና ዳሩ ጌጥ አለው። እዚህ ጋር ደግሞ ተወስውሶ ፒንኩ በጣም ፍላወር በሚመስል ደረጃ ነው ዲዛይኑ ያለቀለት። ተገጣጥሞ ሲለበስ ደግሞ የተለየ ውበት አለው። በወራጅ እንደዚህ ቢሰራ በፈለጋችሁ ዲዛይን የሚያምርና የሚሰራ ልብስ ነው ማለት ነው። ዋጋውም ቆንጆ ነው። እናንተ የፈለጋችሁትን የመረጣችሁትን በጥልፍ የሚሰራ ካላችሁ በጥልፍ እንዲሁ ደግሞ እንደዚህ ነዶም እየመረጣችሁ ቆንጆ አድርገን ሰርተን ከጥልፍ በላይ አሳምረን ፈርጥን ተጠቅመን ካላችሁ
እንደየፍላጎታችሁ ቆንጆ አድርገን ሰርተን እናቀርብላችኋለን። ዋጋው አልቆለት 14000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙና ወደ ነጠላው ሰይድ ደግሞ እንደዚህ ወርዱ፣ ስፋቱ፣ ጥለቱ ከቀሚሱ ባልተናነሰ እንደዚህ ቆንጆ ሆኗል ማለት ነው። ወርዱ እንደዚህ በጣም ሰፊ ነው። ተቋጭቶ ሲደረግ ደግሞ ተሰፍቶ እንደዚህ ከቀሚሱ ጋር እኩል ሲሆን ነጠላ በጣም ቆንጆ ነው የሚሆነው። አልቆለት 14000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ቀሚስ ሰይድ ደግሞ እንግዲህ እንደምታዩት እንቁጣጣሽ የምትመስል ቀሚስ ናት። በጣም ነው የምታምር። እንደምታዩት አዲስ ነገር ነው። ነጠላው ደግሞ በጣም ሰፊ ነው። እንደምታዩት ከቀሚሱ ጋር እኩል ነው። ወርዱ ስፋቱ ገናውን እየጀመረ ወርዱ ስፋቱ እንደዚህ እንደምታዩት ቆንጆ አድርጌ ነው የተሰራ ማለት ነው። እንግዲህ እናንተ ደግሞ ወራጅ ወይም 4 ማዕዘን አንገቱ ቆንጆ አድርገን ሰርተን እናቀርባለን። በጣም ነው የሚያምር። ቀሚሱና ነጠላው እኩል ነው። እንደዛ ሲሆን ደግሞ ልብሱን የተለየ ውበት ይሰጠዋል ማለት ነው። የፈለጋችሁትን የአንገት ዲዛይን እየመረጣችሁ እኛ ቆንጆ አድርገን ሰርተን እናቀርባለን። ዋጋው 15000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እናንተ ከነዚህ ከማሳያችሁ የፈለጋችሁትን እየመረጣችሁ ዘዙነ። እኛ እናንተን ቆንጆ ለማድረግ እንጥራለን ማለት ነው። እሺ ወደ ቀጣዩ ቀሚስ ደግሞ እንደምታዩት ባለ ደረጃ ልብስ ነች። ደማቅ የሆነች ልብስ ነች። እንዲሁም ጸየም ላላችሁ ሰዎች፣ ፍክት ማለት ሁሌ ደማቅ ነገር ለምትፈልጉ ሰዎች እንደዚህ አርገንም መሰራት ይችላል። ኖርማሊ ደግሞ እንደዚያ ባለ 3 ደረጃም ሆኖ መሰራት ይችላል ማለት ነው። እዚህ ጋር ያለው ጌጥ ደረጃውን የተለየ ውበት ይሰጠዋል ማለት ነው። እንደዚህ ተገጣጥሞ ሲለበስ የተለየ ውበት አለው። ይህ ልብስ እንግዲህ በሰፊም ነበረው፣ አሁን ደግሞ እንደዚህ በደረጃ መጥቷል ማለት ነው። እናንተ ሰፊውን ካላችሁ ሰፊውንም እያመጣን ቆንጆ አድርገን እንሰራለን ማለት ነው። እሱ የእናንተ ምርጫ ነው የሚሆነው። እኛ ግን ቆንጆ አድርገን ሰርተን የፈለጋችሁትን ልብስ ብታዙነ ለእናንተ ቆንጆ አድርገን እንሰራለን ማለት ነው። ዋጋው አልቆለት 18000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ወደ ነጠላው ሲሄድ ደግሞ እንደምታዩት ነጠላው በጣም ሰፊና ረዘም ብሎ ያስኩት ነው። በጣም ቆንጆ ነጠላ ነው። ይሄ ነጠላው ደግሞ እንደዚህ ሲሆን ቆንጆ ነው የሚሆነው ማለት ነው። ልብሱን የተለየ ውበት ይሰጠዋል። እናንተ የአንገት ዲዛይኑን ለእናንተ እንተዋለን። 4 ማዕዘን ኦቪ ተላላፊ የዝርግፍ እጅዬ ሙሉ አድርገን ቆንጆ አድርገን መስራት እንችላለን። እናንተ የፈለጋችሁትን እየመረጣችሁ እኛ ቆንጆ አድርገን እንሰራለን። ዋጋው አልቆለት 18000 ብር ድረስ እንሰራለን። ወደ ቀጣዩ ልብስ ሴት ደግሞ ባለ 3 ደረጃ ናት። እንደምታያት በጣም ነው እንቁጣጣሽ ነው እንግዲህ በሚመስል ቢጫ ይሁን እንጂ ብዙ እንቁጣጣሾችን ነው እያሳየዋችሁ ያለ። ነጠላው ደግሞ በዚህ እንደዚህ እንደምታዩት ሰፊ ነው። ሙሉ ለሙሉ ጥለቱ ነጠላው ላይ ገብቷል። እንደዛ ሲሆን ደግሞ ነጠላ ቆንጆ ይሆናል ማለት ነው። አጣጥፌ ነው ያስኩት። እንግዲህ በዚህ መንገድ ነው ነጠላው ስፋቱ። እዚህ ጋር ደግሞ እንደምታዩት ባለ 3 ደረጃ ናት ቀሚሷ። እዚህ ጋር እንደዚህ አጥፈንም መሰራት ይችላል። ግን 3 ደረጃው ቢሰራ ደግሞ ራሱን ችሎ የተለየ ውበት አለው ማለት ነው። ቆንጆ ልብስ ነው። ዘዙን የአንገት ዲዛይኑን እንግዲህ ቆንጆ አድርገን እናንተ በፈለጋችሁት መንገድ ሁሌ እንደምለው የአንገት ዲዛይኑን እየመረጣችሁልና እኛ ቆንጆ አድርገን እንሰራለን ማለት ነው። ዋጋ አልቆለት 15000 ብር ድረስ እንሰራለን። ሴት ደግሞ እንደዚህ እንደምታያት ከለሯ በጣም የምታምር ውስውስ ያለች ቀሚስ ነች። በዚህ መንገድ እንግዲህ ዲዛይኗ ከርቀት ነው የሚታይ እንጂ ተወስሷል። በጣም ነው የምታምር ነው የሚወደድባት ልብስና እናንተም እንደምትወዱት እርግጠኛ ነኝ። በጣም ነው የሚያምር። የአንገት ዲዛይኑን ደግሞ ለእናንተ ትቻለሁ። 4 ማዕዘን ተላላፊ እንዲሁም ወራጅን መሰራት ይችላል ማለት ነው። እኛ ቆንጆ እናደርገዋለን። በፈርጥ እንደዚህ እናሳምረዋለን። ላይ ፈርጥ ይሁን ካላችሁም እንደዚህ ቆንጆ አድርገን ፈርጥ በሚመሳሰል እናደርገዋለን ማለት ነው። እንደምታዩት ሁሌ እንደምላችሁ መነናቸው 2 አይና መነን ነው። ወደ ነጠላው ሳይድ ደግሞ ነጠላው እንግዲህ የጥለቱን ግማሽ ነጠላው ላይ ገብቷል ማለት ነው። እንደዚህ ሰፊ ነው ይዤ ያስኩት። ጥለቱም ሰፊ ነው። ቆንጆ ነጠላ ነው። እንደዚህ ተደርጎ ጣል ሲደረግ በጣም ነው የሚያምረው። በጣም የምታምር ልብስ ናት። እኔ በጣም ነው የወደድኩት። እናንተ እንደምትወዱት እርግጠኛ ነኝ። ቆንጆ ልብስ ነው። ዋጋው አልቆለት 14000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። ደንበኞቻችን በውጭም በሀገር ውስጥም ያላችሁ እንግዲህ ለዛሬ የነበረኝ ቪዲዮ ይህን ይመስል ነበር። በቀጣይ ደግሞ ለእናንተ ቆንጆ ናቸው ይሆኗችኋል፣ በጣም ነው የሚያምሩት እምላቸውን ልብሶች ይዤላችሁ ወደ እናንተ ቀርባለሁ።
ቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።